እዚህ ምድር ላይ እስካለን ድረስ አለመጨነቃችን እንጂ መጨነቃችን አስደናቂ ጉዳይ አይደለም። ምክንያቱም እዚህ ምድር ላይ እስካለን ድረስ እጅግ ብዙ ከኛ አቅም፣ ከኛ እውቀት፣ ከኛ ችሎታ እንዲሁም ከኛ ማስተዋል በላይ የሆኑ ውስብስብ የሆኑ እንቆቅልሽ የሆኑ እጅግ በጣም የተወሳሰቡ ችግሮች ስላሉ እነዛን ችግሮች ለመፍታት ማሰባችን ከዛም ሲያልፍ መጨነቃችን ከዛም ሲያልፍ እጅግ ውጥረት ውስጥ መግባታችን ግድ ሊሆን ይችላል። ለዚህም ነው መጽሐፍ ቅዱስ ሲናገር መጨነቃችንን ስለሚያውቅ እንዳንጨነቅና የሚያስጨንቀንን ሁሉ ቋጠሮ መፍታት ወደሚችለው ወደ እርሱ ጥለን በእርሱ እረፍት ውስጥ እንድንኖር የሚወድ ጌታ በቃሉ አማካኝነት እንደዚህ የሚነግረን። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 6 እስከ 7።